ዛሬ በሁለት እግሬ ነው የቆምኩት ያለ ክራንችና ትንሽ ፍርሃት አለብኝ። እሱም ፍርሃት ደግሞ አላህ ያስቆምልኝ። ምክንያቱም ቀስ በቀስ ነው እንቁላል በእግሯ የምትሄዱ ትላለች እናቴና ያው እኔም እንደ እንቁላሏ ቀስ በቀስ እየሄድኩ ነው ያለሁት። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነው